በሽተኛ ለመጠየቅ በሽተኞች ባሉበት ቦታ ተገኝቷል። ኢየሱስ ክርስቶስ ቅድም እንደነገርኳችሁ የማያደርገውን አይናገርም፣ የተናገረውን አያስቀርም። በጸጸት እንደው ሞክሮን እኛ አንዳንድ ጊዜ የማናደርገውን እየተናገርን ለሰዎች ተስፋ እየሰጠ ሰዎችን እናሸማቅቃለን፣ እናሳዝናቸዋለን። ኢየሱስ ክርስቶስ ይናገራል፣ ያደርጋል እና ከትምህርቱ መካከል ቅድም እንዳልኳችሁ ከትምህርቱና ተአምራቱ የተያዘው የኢየሱስ ክርስቶስ ተአምራት የሚዳሰስ የሚጨበጥ የሚታይ የሐዋርያት አለብነትን ፍቅርና ለሰው መራት፣ ለሰው መጠማት፣ ለሰው መሰደድ፣ ለሰው መፍራት፣ ለሰው መጥቆም፣ ለሰው መጸለይ፣ ለሰው መሰንጠቅ፣ ለሰው መቸገር ባጭሩ የፍቅር ትርጉሙ ቀለበ የከደነ ሲልኮ ወይም ደግሞ የምንጣወረተ ሳይሆን ንጹሕ ልብና የፈሰለ እጅና እግር መሆኑን እግዚአብሔር አሳይ። ኢየሱስ ክርስቶስ በቃልም በተግባርም አስተማሪ ሰው 30 በዛ ካሳለፈ በኋላ በዮሴፍ የተነገርኳቸው እየታዘዘ እየፈለገ ዋጅ የፈታ ይሄ አስፈላጊ ነው። እግዚአብሔር አዛዥ ሲሆን ታዛዥ ሆኖ ዳቂ ሲሆን ተላላኪ ሆኖ ጌታ ሲሆን እንደሆነ ሐዋርያው ቅዱስ ጳውሎስ አንድ እርሶ ብዘባዩ ወጉ ከመልብሃው አፍቁ በልደተ ዚአው በሱ ልህቀት እናንተ ትበለጽጉ ዘንድ እናንተ ሀብታም ትሆኑ ዘንድ ኢየሱስ ክርስቶስ ድሃ ሆነ፣ ከእንድንስ ዝቅ አለ፣ እንድንነሳ ተቀበለ፣ እንድንጠግብ ተራበ፣ እንድንረካ ተጠማ፣ እንድንለብስ ተራቆተ፣ እንድንፈወስ ቆሰለ። አካል የሕይወት ውሃን ጠጣ፣ መራራ ኮምሳንቄ ጠጣ። ወደ ሕይወት እንድትመጣ ወደ ሞት ወረደ፣ ወደ ትንሣኤ ጠጅ እንድትል ወደ መቃብር ወረደ። ኃጢአት ነይነስ እስክትተካ በራሱ ተመርኩዞ በመቃብር ተቀበረ። ስለዚህ እግዚአብሔር ተናጋሪም አድራጊም አምላክ ነውና እንግዲህ 30 ዓመት በዛ አሳልፎ ወደ የጀመረው ተጠቆ በቆርጦስ ምድረ በዳ 40 ቀን 40 ሌሊት ደህና ደረሱ። እየሰማችሁ 40 ቀን 40 ሌሊት ከቆመ በኋላ ወዲያው ስራ ነው የጀመረው። ስራ ሁለት አይነት ነው። አንደኛው በሶስት ልንከፍለው እንችላለን። አንደኛው ማስተማር ነው። ሁለተኛው ተአምራት ማድረግ ነው። ሶስተኛው ወደ ልጅ እሱ የሚተኩሉ ሰዎች መመልመል ነው። በግብርም ለጊዜው በእግር የሚከተሉት ለፍጻሜው በስራ በግብር የሚመስሉትን እሱ የኖረውን እየኖሩ ያስተማረውን እያስተማሩ በቃልም በተግባርም እሱን የመሰሉ ሰዎች መምረጥ ነው። ለዚህ ደግሞ 12 ሐዋርያት በማን ነው 36 ቅዱሳን 72 አንድ በጥቅሉ 120 ቤተሰብ የሚባሉ ነው። የነገራችን ላይ ኢየሱስ ክርስቶስ ከ5000 ሕዝብ በላይ በአንድ ቀን ጉባኤ እስከ 5000 ሕዝብ ይከተለው በመንገር ወንጌል ናቸው። ምክንያቱም ሁለቱን አሳቢ መስለጀራ ማለፎ ስፋረዳት የመሳጭ ቅዱስ 5000 ማለት ግን 5000 ተቀዳሚ 5000 አብረኛ ነገር ቆሙ የገደለት ረሃብ ያሰቃየ 5000 ይነበከር 5000 ንጉስ ነማ ስድስት ወንጌል ተቀደለ ብዙ ነው 5000 ነው። ነገር ግን ከ5000 በላይ ነገር ተደረገው ስለባችሁ 120 ነው። እንግዲህ በጣም የቀረው ምራጭ ብዙ ነው። የተመረጡት ናቸው። ግን እነዚህ ሰዎች በቁጥር ትንሽ ግን በስራ ብዙ ናቸው። ዓለምን የወጡ ናቸው። ዓለምን የቀየሩ ናቸው። ዓለም በነገራችን ላይ አንድ ሀገር የሚቀየር ዓለም የሚቀየር በህዝብ ነው። አንዳንድ ጊዜ ፖለቲከኞች የሰው አንጀት ለመላክ የሌላው ህዝቡ ነው። ህዝቡ ያውቃል። ህዝቡ ድሞ ይባላል። ይሄ ቄሶች እነሱና የኦሮሞ ህዝብ ይህን አይፈልግም። የአማራ ህዝብ ይህን አይፈልግም። የትግራይ ህዝብ ይህን አይፈልግም። የትግራይ ህዝብ፣ የኦሮሞ ህዝብ፣ የአማራ ወፈቀን በላይ እየታገለ እንኳን የእነሱ ልስኩ ሊሰማና ሊያዳምጥ ራሱ የሚያዳምጥ ጊዜ ግን ይገባኛል። ህዝቡ የህዝብ ወይ ህዝብ አባይ ሚሊየን ህዝብ በመጠቆ ይህን አይፈልግም ተብሎ የሚነግረኝ የታግኝተው ብዙ ጊዜ ማታለያ ማጭበርበሪያ የህዝብ ስነ ልቦና መለያ ነው እና
ሀገር የሚለወጠው በህዝብ አይደል? ያን እናንተ ለማታለል የምንናገረው ሀገር የምትለወጠው በጥቂት ልባም ሰዎች፣ በጥቂት አስተዋይ ሰዎች። ዓለም አንድ አውሮፕላን ተሳፋሪዎች ሰዎች ካላቸው አውሮፕላን ውስጥ 300 ከዛም በላይ ሰው ይሳፈራል። 300 ሰው ለተሳፈረበት አውሮፕላን ያውም ሻንጣ ለተጫነበት አውሮፕላን ሰማዩን እየገዘፈ ለሚሳፈፍ አውሮፕላን ፓይለቱ ሲንገኝ አረጋው ፓይለቱ ሲንገኝ አንድ ረዳት ፓይለት አለ። ግን ፓይለቱ ሲንገኝ አንድ ነው። 62 ሰው ለሚጭነው አውቶቡስ ሹፌሩ ሲንገኝ አንድ ነው። ሁልጊዜ ለውጥ የሚያመጡ ሰዎች ጥቂት ናቸው። አሁን ዓለምን በሳይንስ በቴክኖሎጂ ብትሉት፣ በፍልስፍና በስነሱ ብትሉት፣ በኢኮኖሚ ብትሉት፣ በሁሉም ዘንድ ዓለምን ቀየሩ የሚባሉ ሰዎች በ8 ቢሊዮን የዓለም ሕዝብ መካከል 100 ሺህ እንኳን አይኖርም። ዛሬ ዓለምን የምትመራው አሜሪካ 300 ሚሊዮን አሜሪካዊ በልቶ ጠጥቶ ሰርቶ ከመግባቱ የሚያውቀው ነገር ጥቂት ሰዎች ናቸው። ዛሬ ቻይና የዓለምን ፖለቲካ፣ የዓለምን ኢኮኖሚ፣ የዓለምን ወታደራዊ አሰራር ቅርጽ እየቀየረችና ሌላ መልክ እያሳየችው የምዕራቡን አስተሳሰብ እየቀለበሰች ወደ ምስራቅ እያመጣች ያለችው በጥቂት ቻይናውያን የሚተራመሱ ቻይና ግን እየመጣ ተሳፋሪው ሹፌሮች ነው ቤት ይላል። ስለዚህ ዓለም የሚገኝ ጥቂት ሰዎች እና ክርስቶስ ከ5,000 ሰው የሚመጣ አልኳት ጮቱ ላይ ስንት ሰው ቀየረ? መጣ። የኢትዮጵያ ሕዝብ ስንት ነው? 130 ነው። ይገርማቸው እንዴት ቆብራይ ብዙ ያለው ቆጠረ ይዟል። ይገርማቸው ቁጥር የማይገባኝ ብዙ ሕዝብ ነው። ነገር 130 ሚሊዮን ጣም አይቀኝ። ከዚህ ውስጥ ምናልባት በሆነ ቦታ የተደበቁ እኛም ማናውቃቸው እግዚአብሔር የሚያውቃቸው 20 እና 30 ሺህ የሚሆኑ ሰዎች ናቸው። ዓለም የሚለሙ በክርስትና ነው። በክርስትና እንደ ፓርላማ በጭብጨባ እንደ ስቴዲየም በዲኮሱ የሚሆን ነገር አለ። ጥቂት ሰዎች የሚነዱ፣ የሚታደዱ፣ የሚገፈፉ፣ የሚደረፉ ኮዳቸውን የተቆጣጠሩ፣ ስሜታቸውን የተቆጣጠሩ፣ ኮዳቸው አልተጫናቸው፣ ስሜታቸው የማይሄዳቸው፣ ህሊናቸው የሚገዛቸው ይህን ዓለም ትተው ግዙፉን ትተው ረቂቁ የሚታያቸው፣ ጊዜያዊን ትተው ዘላለሙ የሚታያቸው እዚህ ምድር ላይ ቁጭ ብለው ቀራንዮ መስቀል የሚያዩ ክርስቶስን በመስቀል ላይ ቁስሉን ከነፍቅሩ የሚያዩ በሰማይ ክርስቶስን ጌትነቱን ከነክብሩ የሚያዩ በቀራንዮ መስቀሉን ሲያዩ መከራ፣ በሰማይ ዙፋኑን ሲያዩ ክብሩ የሚታያሉ። የቀራንዮውን መከራና የመንግሥተ ሰማያትን ተስፋ አዳምጠው ጽድቅን የወለዱ ቅድስናን የወለዱ ልባም ሰዎች ጥቂት ሰዎች። እነዚህ ልብላ፣ ልጠጣ፣ ልልበስ፣ ላመንዝር፣ ልስገድገድ፣ ይፍለቅ፣ ይመቸኝ የሚለው ስጋዊ ፍላጎታቸውን በክርስቶስ መስቀል ምላጭነት ገንዘው የጣሉ የክርስቶስ ቁስል የሚጠዘጥዛቸው የጠጣሃቦትና ኮምጣጤ የማንገሸግሻቸው እጆቹና እግሮቹ ላይ ያሉ ችንካሮች እነሱ አካል ላይ እንደገቡ እያንገበገቡ እየጠዘጠዙ እረፍት የነሷቸው ምግቡንና መጠጡን የተጸየፉ ተቃደስተው የተጸየፉ ይህ ውበት ሽልማቱን ግምጃውን አውራቸውን አራግፈው የጣሉ ጥቂት ሰዎች አሉ። እነዚህ ሰዎች ቅድም የተናገሩ እና አንደኛው ሰው መምረጥ ነው ብያቸዋለሁ። ሌላው ተአምራት ማድረግ ነው። እና ቅድም እመን እንጂ አትፍራ ብለን የጠቀሰውን ጥቅስ 3 ዓመት ከ3 ወር በሚያስተምርበት ጊዜ የተናገረው እንግዲህ 3 ዓመት ከ3 ወር የናገራችሁ የሰማችሁ ነው። በደንብ ስሙ። 3 ዓመት ከ3 ወር ጌታ 3 ነገር አድርጓል። አንደኛ ጥልቅ ትምህርት አስተምሯል። ሁለተኛ ድንቅ ተአምር አድርጓል። ሶስተኛ በጎ ሥራ ሰርቷል። ኢየሱስ ክርስቶስ በ3 ማህበራውያን ጉዳዮች ላይ ተገኝቷል። 3 ማህበራዊ ጉዳዮች በሚከናወኑባቸው ቦታዎች ላይ ተገኝቷል። ዛሬ እኛም የምንገኝባቸው አንደኛ ሰርግ ቤት ተገኝቷል። ሁለተኛ ለቅሶ ቤት ተገኝቷል። ሶስተኛ በሽተኛ ለመጠየቅ በሽተኞች ባሉበት ቦታ ተገኝቷል። ኢየሱስ ክርስቶስ ቅድም እንደነገርኳችሁ የማያደርገውን አይናገርም፣ የተናገረውን አያስቀርም። በጸጸት እንደው ሞቅ ብሎ እኛ አንዳንድ ጊዜ የማናደርገውን እየተናገርን ለሰዎች ተስፋ እየሰጠ ሰዎችን እናሸማቅቃለን፣ እናሳዝናቸዋል። ኢየሱስ ክርስቶስ ይናገራል፣ ያደርጋል እና ከትምህርቱ መካከል ቅድም እንዳልኳችሁ ትምህርቱና ተአምራቱ የተያዘው የኢየሱስ ክርስቶስ ተአምራት
የሚዳሰስ የሚጨበጥ የሚታይ የሐዋርያት አካል ነው። ዛሬ ብዙ ተአምር ተደረገ ሲባል እንሰማለን። ብዙ በቤተ ክርስቲያን ያሉ በሌሎች ያሉ ተአምር ተደረገ ሲባል እንሰማለን። ነገር ግን የሚደረጉት ተአምራት ኢየሱስ ክርስቶስም ሆነ ሐዋርያት ካደረጓቸው ተአምራት ወጣ ያሉ ናቸው። የማይዳሰሱ፣ የማይጨበጡ፣ የማይታዩ፣ የማይለውጡ፣ የማይቀይሩ፣ ችግርን የማይፈቱ፣ በሽታን የማያስወግዱ፣ ለችግር መፍትሄ፣ ለበሽታ መድኃኒት፣ ለስብራት ጥግናት፣ ለጉድለት ሙላት የማይሆኑ ተአምራት ነው። እስኪ ዛሬ ኢየሱስ ክርስቶስ የፈረጠ ዓይን አድርጓል፣ የተቆረጠች ቀጥሏል፣ የሞተ ሬሳ የሸተተ የተበላሸ እንኳን ጌታዬ ሸቷል፣ ከፍቷል፣ ተልቷል፣ መቃብሩ አይከፈል፣ በሽታ ላይ ሞታለን ብላ እህቱ ተስፋ የቆረጠችበትን አልዓዛር እሱ ሙቶ ተስፋ ቆርጦ የሞተውን አልዓዛር ኢየሱስ ክርስቶስ በከሙን አስነስቷል። በደረቅ ግንባር ዓይን ሰጥቷል። 38 ዓመት አልጋ ላይ ተጣብቆ የነበረውን ሰውዬ ከአልጋ ላይ ገላግሎታል። ደም ሲፈሳት የነበረችው ሴትዮ ደሟን አድርቋል። ወገቧን ጎቆ ካስራ የነበረችው ሴትዮ 18 ዓመት ሙሉ ከምትሰቃይበት በሽታ መጥቷል። በጣም ብዙ ተአምራት አድርገው ዛሬ በእኛ በጥልቀት ቦታም ስትሄዱ በአጥማቂዎችም ስትሄዱ ኢየሱስ ክርስቶስ ካደረገው ተአምራት አንድ ብቻ የተጠለጠለ የተዋላይ ነው። ሰይጣን እናስወጣለን። ይሄኛው ደግሞ በጣም ጥሩ ነገር ምንድነው? የሚታይ ማረጋገጫ የለው። ሊወጣ እንዳይወጣ ይችላል ሰይጣን ግን ነው ማለት እንግዲህ ሰይጣንን ምን ያህል አቦት እንደፈሰሰ ወኔ እንደከዳው የኛ መጫወቻው ማለት ነው። ራሱ ይውጣ ይታየ ሁለቱን ነገር ኢየሱስ ክርስቶስ ያደረገው ተአምር ሁለንተናዊ እንጂ የተቆነጠረ ተአምር አይደለም። መንፈስ ውጣ ናውጣ ናገባያ ምናልባት ከሌላው እየወጣኝ ያለ እየገባ ምን ይሆን ማረጋገጫ አይነት ብቻውን ነገር እየተከናወነ ግን ልክ እንዳልሆነ ማረጋገጥ ይችላል። እና ኢየሱስ ክርስቶስ በሚያስተምርበት ዘመን አንድ ሰው መጣና ሰውየው ልጁ ሞታበት ማለት ሰውየው የሚገርማቸው ነገር አረማዊ ነው፣ እስራኤላዊ አይደለም፣ ሃይማኖት ያለው አይደለም። ነገር ግን ሃይማኖት ባይኖረው በተሾመበት ከተማ በጣም ተወዳጅ ነበር፣ ህዝቡ የወደው ነበር። ምክንያቱም እሱ አረማዊ ነው፣ መምለክ ጣዖት ነው፣ እግዚአብሔርን አያውቅም። ነገር ግን እስራኤላውያን እግዚአብሔር የሚያመልኩ ስለነበረ እኔ ባላመልክበትም ምን አገባኝ ሳይል ማምለኪያ ቦታ ምኩራብ ይሰራላቸው ነበር። እንግዲህ ባጭሩ ሙስሊም ሆኖ ቤተክርስቲያን የሚያሰራ ማለት ወይ ክርስቲያኑ መስጊድ የሚያሰራ ባለስልጣን ማለት። በነገራችን ላይ ምዕመናን አንድ ሰው ባለስልጣን ሲሆን፣ አንዱ ሰው ሐኪም ሲሆን፣ አንዱ ሰው ሹፌር ሲሆን፣ አንዱ ሰው ነጋዴ ሲሆን ሃይማኖት አይኖረውም። ምን ለማለት ነው የፈለኩት? አንተ ሱቅ ከፍተህ ሱቅ ላይ ዕቃን መሸጥህን እንጂ የሚሸጥህልን ሰው ሃይማኖቱን፣ ጠባዩ፣ በፖለቲካ አመለካከቱ፣ ኢኮኖሚ አቅም ማጣራት አለብህ። ድገሚስ አለባችሁ። ለምሳሌ አንተ ሱቅ ከፍተህ ገብረ ማርያም ላይ መሐመድ መቶ ቢገዛ ግንባሩ ላይ መሐመድ የሚጽፋል ከልጄ የሚጽፋል። እንደገና መሐመድ ሱቅ ቢከፍት ወደ ማርያም ገብረ ማርያም ቢገዛ ይታወቃል አይታወቅም? እኔ አሁን የምናያቸው በጣም የተበላሹ ከዜግነት ከእምነት ከሰልጥና ጋር አብረው የማይሄዱ አሰራሮች እንመለከት። ይህ በጊዜ መታረም አለበት። ሙስሊሙ ሱቅ ሲከፍት ለሙስሊሙ መርጦ የሚሸጥበት፣ ክርስቲያኑ ሱቅ ሲከፍት ለክርስቲያኑ መርጦ የሚሸጥበት እኔ ከዜግነትን ከእምነትን ከሰልጥናን ጋር የተጣጣ ሰይጣናዊ ሀሳብ ዲያብሎሳዊ እቅድ መልክ በቤተሰባችን እየተዘራ ነው ብዬ አምናለሁ። እናንተም ታውቁታላችሁ። አሁን ይሄ መቶ አለቃው ክርስቶስ ልጁን ከሞት ያስነሳለት ሰውዬ በጣም ደግ ሰው ነው። እምነቱ ግን አረማዊ ነው፣ እስራኤላዊ አይደለም። ይገርማል። እነዚህ ሰዎች ግን ህዝቡ ልጁ ሞተችበት ሰውዬ ልጁ ስትሞትበት ሂደው ለጌታ እባክህ ጌታ ሆይ ልጁን አስነሳለት፣ ብዙ ስራ ሰርቶልናል፣ ማምለካ ቦታ ሰርቶልናል፣ ፍርድ አያጓድልም፣ ድሃ አይበድልም፣ እባክህ ድረስልን ብሎ ለመኑለት። ለማን የለመኑለት? ንገሪ። አሁን አንተነቱን ለምናገርገው ቀበሌያችሁ ያለ የቀበሌው ሊቀመንበር ችግር ይደርስበት እባክህ ጌታ ሆይ እንደው ችግሩ ፍታድ ታመጡት ብላላችሁ አይደለም። ለቀበሌው ሊቀመንበር ምስለ ባባ በታመለከበት ጊዜ አይ እንደው አባልሽውን አምሽቶ ሲመጣ ቤት የተከሸከሸ ነው።
አንጋጋ እየገለፈጠ ነው እየገለበጠ እየጨለጠ ነው እንጂ ምን ነው እኮ ጌታዬ ማሻታሌ ጠብቃ ቃል ይላል። አንድ የተበላሸ አስተሳሰብና እነሱዎች ላይ ለጌታ አመላከቱ። ሰውየው በሌላ በኩል ደግሞ እነሱን ተከትሎ ሄዶ ጉዳዩን እንትን አለ። መሀል ላይ ግን ሰው የታጻመው ለጌታ ግን የሰው ልጅቱ ቁታለች እሱ ባይደክ ደግሞ ሌላ አዳክ ያንሰው ከበኋላ ጌታ ምን አለ? ይትፍራ ዳይሙ ታመን እመን እንጂ አትፍራ። አሁን እሱ ሰውየው የሰዎቹ ዓላማ ልጅቱ ከሞት እንድትነሳል እንድትፈወስ ታውቃለች ተብሎ ነው። በሰዎቹ ሂሳብ በሰዎቹ እምነት ጌታ የታመመ ማዳን እንጂ የሞተን ማስነሳት የሚችል አልመሰላትም። ጌታ ግን አይዞ እመን እንጂ አትፍራ፣ መፍራት የለብህም እመነኝ ብሎ ያዕቆብን ዮሐንስን ጴጥሮስን ይዞ ሄዶ ብላቴናዋን አስነስቶ ለአባቱ አስረከበ። ባጭሩ ጊዜያችን ለመቆጠብ ያህል ልጅቱን ከሞት አስነሳት፣ ለአባቱ አስረከባት። የኢየሱስ ክርስቶስ አምላክነቱን ጌትነቱን ፍቅሩን ርኅራኄውን አሳየ። ባጭሩ ምዕመናን እዚሁ ጠቅላላ አገልግሎት ነው የምፈልገው። አትፍራ ነው የሚለው በመጽሐፍ ቅዱስ። ጌታ ሆነ መላእክት ወደ ሰው ሲላኩ የመጀመሪያ ስራቸው ሰውየውን ከፍርሃት መገላገል። የዛ አይነት ምዕራፎች ብዙ ቦታ እናገኛለን። ለምሳሌ መጀመሪያ የሰው በገነት በሚኖርበት ጊዜ መቼ ነው መፍራት የጀመረው ሲባል ሕጉን ካፈረሰ፣ ትእዛዙን ከጣሰ፣ ታማኝነቱ ካጎደለ፣ አጠግባይነቱ፣ ስግብግብነቱ፣ ያለኝ ይበቃኛል ባለማለቱ የፈጠረበትን ጫናና ጭንቀት መቋቋም ባለመቻሉ የፈራው ፍርሃት ፈርቶ አዳም የበለሱን ፍሬ ከበላ በኋላ ቁጥቋጦ ውስጥ ተወተፈ ነው የሚለው። እግዚአብሔር ግን መጥቶ አዳም የት ነው ያለኸው አለው። ምንድን ነው ያለው ታዲያ አዳም ሲመልስ ጌታዬ ፈርቼ በገነት እንጨቶች መካከል ተወትፌአለሁ አለ። እና የፈራው ለምንድን አዳም የፈራው ትእዛዝ አፍርሶት፣ አዳም የፈራው ሕግ ጥሶት፣ አዳም የፈራው አታድርግ የተባለው በማድረጉ ከዛን ጊዜ ጀምሮ እንግዲህ ሰዎች ፈሪ ሆኗል። በብዙ ቦታ ዳንኤልን መልአኩ መጥቶ አትፍራ ብሎታል። በአዲስ ኪዳን በተለይ አትፍሩ፣ አትፍራ፣ አትፍሪ የሚሉ ብዙ ቃላት ናቸው። ለምሳሌ በሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ስንመለከቱ መልአኩ ቅዱስ ገብርኤል መጥቶ ዘካርያስን ይትፍራ ዘካርያስ ሆይ አትፍራ ብሎት። እንደገና በቤተልሔም ጌታ ሲወለድ እረኞቹ የብርሃን ጎርፍ ሲያዩ መልአኩ መጥቶ ምንድን አላቸው? እናንተ አትፍሩ፣ ለእናንተና ለዓለም የሚሆን መድኃኒት ተወልዶላችኋል፣ አትፍሩ የሚል። እንደገና ጌታ ከመቃብር ከተነሳ በኋላ ወደ መቃብር የገሰገሱትን ሴቶች በዛ በጨለማ በሴትነት አቅማቸው በድቅድቅ ጨለማ ወደ መቃብር ለገሰገሱ ሴቶች መልአኩ ምንድን አላቸው? እናንተስ አትፍሩ፣ የተሰቀለው ክርስቶስ እንደምትፈልጉ አውቃለሁና አትፍሩ አላቸው። እንደገና ቅዱስ ገብርኤል ወደ እመቤታችን መጥቶ ምንድን አላት? ይትፍሪ ማርያም ሆይ ምን አትበይ አትፍሪ ነው ያላት። ሰው ፍርሃት የተጠናወጠው መቼ ነው? ፈጣሪውን ማመን ሲያውቁ፣ በስራው ማገኘት ሲያውቅ፣ በራሱ እምነት ሲያውቅ። እንደው ዛሬ እኮ ምዕመናን ጤናችን ያስፈራል። አሁን ውስጣችን ምን በሽታ ይኖርብኝ ይሆን? ነገ ልጆች ምን ይበሉ ይሆን? ትዳር ይቀጥል ይሆን ወይ? የሀገሪቱ ሰላም፣ የሀገሪቱ ፖለቲካ፣ የሀገሪቱ ኢኮኖሚ፣ የራሳችን ጤንነት፣ የልጆቻችን ጤንነት ሰው እንደ ዛሬ ሲሆን እንዴት ነገ ያስፈራዋል? አሁን እኮ ሰው ነገር እየፈራ አሁን እሱስ ነገር ይናፍቀው ሰው ሲልየው ነገር ይናፍቃቸዋል። ብዙዎቻችን አይናፍቀን። ምክንያቱም ነው ባለፈው አልብያለሁ አንድ ጋዜጣ ላይ የዛሬ 3-4 ዓመት ኑሮ እንዴት ነው ሲለው ከነገ ይሻላል አለ እኮ የነዋት ከነገ ይሻላል ከነገ ይሻላል። እንግዲህ ሰው ጤነኛ የሚባለው ዛሬ ላይ ቆሞ ወደኋላ ትናንትናን ሲገመግም በትዝታ ወደፊት ነገር ሲያልን በተስፋ ባለይታ የዛሬው ደግሞ በትጋት በንቃት ሲፈጽም ነው። ሰዎች ከትናንትና ተጣልተዋል፣ ከዛሬም ተጣልተዋል፣ ከነገም ተሰላችተዋል። ሰው አትፍራ የሚለው ጌታ እመን ነው በቃ። ምክንያቱም የጊዜ ባለቤት ማን?
የሁኔታ ባለቤት ማለት ሐዘኑን በደስታ ጉድለቱን በሙላት መቃብሩን በትንሣኤ ሞትን በሕይወት ብርሃንን በጨለማ ጭንቀትን በመፍትሔ በሽታን በመድኃኒት እርቅን በሰላም ጥላቻን በፍቅር መተካት የሚችለው ማለት እግዚአብሔር ይለውጣል አይለውጥ ይቀይራል አይቀይርም። ይሄንን እንመን ነው። አይታችሁ አሁን የሰውዬ ልጁ ሙታበታል። ልጅ ትነሳ ይመስሎ ማመን አይቻልም። የታምናል አትፍራ እመን። በመጽሐፍ ቅዱስ ያለ እምነት እግዚአብሔር ማስደሰት አይቻልም ተብሎ ሐዋርያው ቅዱስ ጳውሎስ በዕብራውያን 11:6 ላይ ወዘእንበለ ተአምኖሰ ኢይትከሀል ያስብልዎ ለእግዚአብሔር ያለ እምነት እግዚአብሔር ማስደሰት አይቻልም። በማርቆስ ወንጌል ምዕራፍ 9:23 ላይ ደግሞ ኩሉ ይትከሀል ለዘየአምን ለሚያምን ስንት ይቻላል? ሁሉ ይቻላል። ያመነ ሰው የማይችለው የለም። ያመኑ አባቶቻችን ከውሃ አምልጠዋል በሚል ይችላል። ከነደደ እሳት አምልጠዋል። ያመኑ አባቶቻችን እሳት ነበልባሉን አምልደዋል። የተራበውን አንበሳ አሰግደዋል። የኢያሪኮን ግንብ ንደዋል። የኤርትራን ባህር ከፍለዋል። መናገ ደመና አውርደዋል። ውሃ ካለ አፍልቀዋል። አባቶቻችን በማመናቸው ድንጋዩን ዳቦ ውሃውን ወተት አድርገዋል። ጨለማውን ብርሃን አድርገዋል። ኃያላን ጉልበተኞችን ድል ነስተዋል። ማንን በማመናቸው? እግዚአብሔርን በማመናቸው። ስለዚህ ኢየሱስ ክርስቶስ ምን አለ? አትፍራ እመናኝ። ምዕመናን እንመን። ጸሎታችን ለምን አልተሰማም? እምነት ስለሌለ ፈሪዎች ስለሆን አሁን ጸሎት ሲጸለይ 3 ነገር ያስፈልጋል። አንደኛ እምነት ያስፈልጋል። አባቶቻችን ይላሉ እግዚአብሔርን ስጠኝ ብለን እጃችንን ዘርግተን ስንጸልይ ይላሉ በልባችን ሰጥቶኛል የሚል መጨመር አለን። እግዚአብሔር እኛ በአፋችን ስጠን እያልን አይደል? በልባችን ግን ምን ብለን ማመን አለብን? ሰጥቶናል። እንደተቀበላችሁ ቆጥራችሁ ጸልዩ ነው በማቴዎስ ወንጌል ምዕራፍ ላይ የተናገረ። እንደተቀበላችሁ ቁጠሩ። ስለዚህ ጸሎታችን እምነት ይጎላል። እምነት ማለት እግዚአብሔር አለ ብሎ ማመን ማለት ነው። እግዚአብሔር ያደርጋል ይሰራል። ሁልጊዜ እንደምንላችሁ እግዚአብሔር አብርሃምና ሳራ ቤት ገብቷል ብሎ ማመን ሃይማኖት ነው። እኔም ቤት ይገባል ብሎ ማመን ግን እምነት ነው። እግዚአብሔር አልዓዛርን ከሞት አስነስቷል ብሎ ማመን ሃይማኖት ነው። እኔንም ከኃጢአት አልጋ ያስነሳኛል፣ ከኃጢአት መግነዝ ይፈታኛል፣ እንባዬን ያብስልኛል፣ ጥያቄን ይመልስልኛል። አብርሃም ቤት የገባ እግዚአብሔር የኔን ቤት አይጸየፍም። አልዓዛርን ከሞት ያስነሳ እግዚአብሔር እኔም የሞተ ሕሊናዬ የረከሰ ሰውነቴ የመነጨ የቆሸሸ አይምሮዬ ያነጻልኛል፣ ይለውጠኛል ብሎ ማመን። አንዳንድ ጊዜ እኮ ንስሐ ገብተን እኮ ይቅር ብሎናል ብለን ለማመን እኮ ይቸግረናል አይደል? አንዳንድ እናቶች አባቶች አሉ ንስሐ ሲገቡ ንስሐ አባታቸው ጋር ሄደው ይህን አጥፍቻለሁ ይህን በድያለሁ ብለው ይናገራሉ። የንስሐ አባት አቅማቸውን አመጣጥኖ አቅማቸውን አይቶ የጤንነታቸውን የገንዘብ አቅማቸውን ብዙ የሚታዩ ጉዳዮች አሉ። ንስሐ ለመስጠት ዝም ብሎ ስለመጣ ይሰጥ እና የንስሐ አባት የሰውየውን አቅም ያይና ግደለም አንተ ትንሽ ጾም፣ ትንሽ ጸሎት፣ ትንሽ ጿም፣ ትንሽ እንዴት ይበቃል ሲባል እናንተ ምን እንደምትሉት አሁን አባ በእውነት ለኃጢአት ተመጣጣኝ የሰጡኝ የኩሉ አንድ አሰልቼ 30 ብቻ ሲገድሉኛል። አሁን ለኃጢአት ገብተን ንስሐ ስንገባ ሂሳብ እያወራን ይመስላችኋል? አይደለም። ይህን ምንም ማወቅ አለባችሁ። ኃጢአት ሰርተን 30 ስንሰጥ በቃ የኃጢአታችን ዋጋ 30 ነው እያልን ይቅር ባይ ማነው? ንገሩ። ይቅር ባይ ማነው? ይቅር የሚለን ስለቆምን ነው? ስለጸለይን ነው? ስለመጸወት ነው? ስለሰገድን ነው? አይደለም። እሱ ስለሚወድን ይቅር ይለናል። ነገር ግን እኛ አቅማችን ማድረግ አለብን። ትንሽ ስንመጸውት፣ ትንሽ ስንጾም፣ ትንሽ ስንጸልይ፣ ትንሽ ስንሰግድ እግዚአብሔር ከዛ እሱ ካደረገልን ነገር የተሳታፊነት ስሜት እንዲሰማል እኔም አድርጋለሁ የሚል የባዶነት የቃይነት ስሜት እንዳይሰማል በነገሩ ብዙ ድርሻ እንደሌለን እንዳይሰማል ትንሽ ምናልተፈጽ እና ደግሞ እንደገና ደግሞ ሌላው ችግር ምንድን ነው? ንስሐ ገብተን ካህኑ ቀኖና ሰጥቶን ጾመን ጸልየን ሰግደን መጽውተን ወደ ካህኑ መጥተን እግዚአብሔር ይፍታ ካለ በኋላ ኃጢአታችን ተደምስሷል አልተደመሰሰም? ምን ያህል ፐርሰንት ንገሩ? ተመሳሳይ ነው
ቆስላሽ ያለው የእግዚአብሔር ይቅርታ ትራፊ ያለው የለውም። ነገር ግን እኛ የሰው የምንሰራው በራሳችን። አሁን ሰዎች ተጣልቶ ስታስታርቋቸው ሲታረቁ ነው ጭቅጭቅ ይበዛባቸውና እንደው ሽማግሌ ሲደራረባቸው ይምታ ይይዛቸውና ወይም ደግሞ የተጣሉ ሰው ትንሽዬ እንደው ለካሳ ነገር የሚሰጣቸው ከሆነ ይደለም ካሳዋልና ሽማግሌዎቹን ካማሳከር ይቅር ልበሉ ይሉና ያ ይቅር ያላችሁ የታረቃችሁ ሰውዬ አጣልቂኝ ሆኖ እሱ እጅ ላይ ብትወርቁ አይለካት። ያን ጊዜ እኮ የታረቁ ወደ ኋላ ተመልሶ በርቅ የተዘጋውን ፋይል አገላብጦ ይበቀላል። እግዚአብሔር እንደዚህ አይነት እግዚአብሔር እናንተ መበቀል ከፈለገ ቸግሮት ነው። ምን ችግር አለበት? እግዚአብሔር የምትጠጣው ውሃ ቦንቧ ያፈረደውም እንደ እግዚአብሔር የምትበላው እንጀራ ቦንቡን አይፈረዳም እንዴ? ጎን የምትጠጣው ሚስት ቦንቡን አይፈረዳም እንዴ? እግዚአብሔር አንተን ለመጣላት ከፈለገ የምንጠጣው ውሃ፣ የምንሞቀው እሳት፣ የምንረግጠው መሬት ለእግዚአብሔር የቀጣት ጅራፍ አይደለም? ታጋሽ ነው እንጂ እግዚአብሔር የፈርዖን መንግስት የገለበጠው በዝምና በጥማር አይደል እንዴ? በትራትራ አይደል እንዴ? መሳሪያ ሰልጥቷል እንዴ? ቦምባ ፈንድቷል እንዴ? ሳይከብሷል እንዴ? እግዚአብሔር ስልጣና ብትራይ ቆርጠን ያደርጋል እንጂ ነገር እንዳይጥል ያባባል። ስለዚህ ይቅርታ ንስሐ ገብታችሁ ስትመለሱ አትፍሩ። ይቅር ብሎኛል ብላችሁ አዲስ ወር ውስጥ ነው ወደ ኋላ ተመልሳችሁ የገፋችሁትን አትላሱ። የተራገፈውን ፋይል የተራገፈውን ቆሻሻ መልሳችሁ አትውሰዱ። የተዘጋውን ፋይል መልሳችሁ አታገላብጡ። ይቅር ብያችኋለሁ። ከዛሬ ጀምሮ ራሳችሁ ነበር ተቀድሳችኋል፣ ተጎናችሁ ነበር ጸድቃችኋል፣ ቆሽሻችሁ ነበር ታጥባችኋል፣ ንጹሐን ቅዱሳን ናችሁ ሲል እግዚአብሔር እሺ ጌታዬ ብሎ ማመስገን እንጂ እንዴ አሁን በእውነት ለእኔም ሁሉ አታሰርቼ ይቅር ብሎኝ ይሆን? አይመስለኝም። የምስል አይባል በጣም ጸጋግ ነን። በነገራችን ላይ ኃጢአትን ማመን አንድ ጽድቅ ነው። ይቅር ብሎኛል ብሎ ማመን ደግሞ ሌላ ሁለተኛ ጽድቅ። ታምሜያለሁ ብሎ ማመን ለሕክምና ያበቃል። ይቅር ብሎኛል ተፈውሻለሁ ብሎ ማመን ደግሞ ለምስጋና ያበቃል። ስለዚህ ሰዎች የሚፈሩት አንደኛ እግዚአብሔር ይቅር አላለኝም ብሎ በመጠራጠር፣ ሁለተኛ የእግዚአብሔር ጥበቃ በመጠራጠር። የሚጠብቅ አንቀላፋም የተባለ ምንመና የሚጠብቀን እኮ ያንቀላፋል። 24 ሰዓት ከእኛ ጋር ነው። ሌላ ጉዳይ እግዚአብሔር እኮ ምዕመና ተጨማሪ ስራ የለውም፣ ግርም ስራ የለውም። እኛ አሁን ስመጥቻ ያስተማርኩት ነው በጥቂት ጊዜ ሌላ ብዙ ስራ የተወጣጠረ ስራ ያለ። እግዚአብሔር ግን በጥቂት ሰዓት አይደለም እናንተ ቤት የሚመጣው በአጋጣሚ አይደለም እናንተ ቤት የሚመጣው። እስኪ ግን እንገደል እንትና ይባርካቸው እንትና እንጠብቃቸው ብሎ አይደለም። የዘወትር ስራው እናንተን መጠበቅ ነው። የዘወትር ስራው እናንተን ማጽናናት ነው። የዘወትር ስራው የእናንተን ሱቅ፣ የእናንተን ትዳር፣ የእናንተን ሕይወት፣ የእናንተን እንቅስቃሴ መጠበቅ። መዓልተ ምስሌነ ወሌሊተ ማእከሌነ ዞት በምንጸልየው ጸሎት እኮ እግዚአብሔር ምን ይለዋል? ሌሊት ከእኛ ጋር ነው፣ ቀንም በመካከላችን ነው ይለዋል። ዛሬ ሰው ሚስት ከባሏ ጋር ባል ከሚስቱ ጋር 24 ሰዓት አብሮ አይሆንም አይደል? በስራ ይለያያል። እግዚአብሔር ግን ክብር ምስጋና ይግባው 24 ሰዓት ከማን ጋር? ሌሊት በጨለማ ከማን ጋር? ቀን በብርሃን ከማን ጋር? በትርፍ ጊዜ ከማን ጋር? በኪሳራ ጊዜ ከማን ጋር? ታመን በምንሰቃይ ጊዜ ከማን ጋር? በጤንነታችን ጊዜ ከማን ጋር? በክረምት በበጋ በቀን በሌሊት በሐዘን በደስታ በትርፍ በኪሳራ በቅንነት በበሽታ በማጣት በማግኘት በመከዳት በመታመን መካከል እግዚአብሔር ከማን ጋር ነው? ከእኛ ጋር ነው። ይክበር ይመስገን እግዚአብሔር። ስለዚህ ማፈር ስለዚህ አትፍሩ፣ አንፍራ። ማን ከእኛ ጋር ስለሆነ? አሜን። ማን ከእኛ ጋር ስለሆነ? እግዚአብሔር ከእኛ ጋር ስለሆነ መከራው ስለሚያል ችግሩ ስለሚያል እንደገና ችግሩን ካላጠፈ ዓለም ራሱ ያልፋል። ይክበር ይመስገን እግዚአብሔር። መንግስት ትምጣ። የማን መንግስት? የእግዚአብሔር መንግስት። ከዚህ ዓለም ነፃ የምንወጣበት፣ ጨለማው የሚገፈፍበት፣ ሞት የሚሻርበት፣ መቃብር ባዶን የሚቀርበት፣ ችግራችን የሚፈታበት፣ ቀንበራችን የሚሰበርበት፣ ሰንሰለታችን የሚቆረጥበት ዘመን ይመጣል። ማን ከእኛ ጋር ስለሆነ? እግዚአብሔር ከእኛ ጋር ስለሆነ። ስለዚህ ኢየሱስ ክርስቶስ ምን አለ? እመን እንጂ አትፍራ።
ጤንነታችሁ አያስፈራችሁ፣ ትዳራችሁ አያስፈራችሁ፣ ንግዳችሁ አያስፈራችሁ። አንዳንድ ጊዜ ሱቅ ገብታችሁ የንግዱን መቀዛቀዝ አይታችሁ የዕቃውን አለመሸጥ አይታችሁ ልጆች ምን ላበላቸው ይሆን? ምን ላነሳቸው ይሆን? ነገ ምን ሊፈጠር ይሆን? ዛሬ ምን ይደረግ ይሆን? ብር ተጨንቃችሁ ነበር። አይገባም። ማንከኛ ደረሰውን ማንገኛ ደረሰውን እግዚአብሔር በነደደ እሳት ውስጥ ሆነው አባቶቻችን አልፈሩም። ለአንበሳ ተጥለው አልፈሩም። በድቅድቅ መከራ ውስጥ ነው አልፈሩም። ማን ከነሱ ጋር ስለነበረ? እግዚአብሔር ከነሱ ጋር ስለነበር ኢየሱስ ክርስቶስ አመነጨ፣ አክፍራ ወደ ቤቱ ገሰገሰ። ያ ቤት እኮ ንፍሮ ሊበላበት፣ ድንኳን ሊተከልበት፣ እንባ ሊፈስበት፣ ጩኸት ሊሰማበት እግዚአብሔር ያጽናችሁ ከዳግም መከራ ይሰውራችሁ ሊባሉ ነበር ወላጆች። እናትና አባት ልብ አድርጉ። እናት አባት ሙቶ ማልቀስ ወግ ነው። ልጅ ሙቶ ማልቀስ ግን መከራ ነው አይደል? አባትና እናት እግዚአብሔር ያጽናችሁ ሊባሉ ንፍሮ ሊበላበት ቤቱ፣ ድንኳን ሊተከልበት ቤቱ፣ እንባ ሊፈስበት ቤቱ፣ ሐዘንተኛ ሊንጋጋበት ሊጎደጎድበት ነበር ቤቱ። ኢየሱስ ክርስቶስ መጣና የሞተችውን አስነስቶ ንፍሮውን በምስጋና ድንኳኑን በእልልታ ሞላው። እግዚአብሔር ቀየረው፣ እግዚአብሔር ለወጠው። እግዚአብሔር አትፍሩ ማለት ይሄ። አሁን ለቅሶ ወደ ሳቅ፣ ሐዘኑ ወደ ደስታ፣ ሞቱ ወደ ሕይወት፣ መቃብሩ ወደ መዝናኛ ቦታ ተለወጠ። ማን ስለመጣ? ማን ስለመጣ? እግዚአብሔር ስለመጣ። ወዳጄ ወደ ቤት ይመጣል እግዚአብሔር፣ ወደ ትዳርሽ ይመጣል እግዚአብሔር፣ ወደ ንግድ ይመጣል እግዚአብሔር፣ ወደ ቢሮ ይመጣል እግዚአብሔር። ነገር ግን ወደ ቤት ወደ ንግድ እንዲመጣ በንግድ ቦታ የምትሰራው ምንድነው? ወደ ቢሮ እንዲመጣ ቢሮ የምትሰራው ምንድነው? ወደ ትዳርሽ እንዲመጣ ትዳር ውስጥ የምትሰራው ምንድነው? እግዚአብሔር ድንኳን ሰባሪ አይደለም፣ ሰው አይገባም። ከተጠራ ግን አይቀርም። ሁልጊዜ የምጠቅሰው ጥቅስ አለ። እግዚአብሔር ከበር ቁሜ አንኳኳለሁ ሰብሬ እገባለሁ ይላል አለ። ምን አለ? ማንም ድምፄን ሰምቶ የሚከፍትልኝ ቢኖር እገባለሁ። ኧረ እገባለሁ ብቻ አይደለም፣ ከእሱ ጋር ምን አደርጋለሁ? ምሳ፣ ቁርስ ምን እበላለሁ? እራት የሚበላው መቼ ነው? ማታ ምሽት ነው። እድሜ ሲመሽብህ፣ በንግድ ላይ ሲመሽብህ፣ በትዳራችን ሲመሽብህ፣ በኢኮኖሚ በፖለቲካው ሲመሽብህ፣ በየተሰማራንበት መንገድ የጨለመ ሲመስለን፣ ድንግዝግዝ ሲውጠን፣ መያዣ መጨበጫው ሲጠፋን፣ መውጫ መግቢያው ሲጠፋን፣ ዘመድ ጤና ገንዘብ ሲከዳን፣ የያዝነው እያመለጠ የሰበሰብነው እየተበተነ ሲያስቸግረን እግዚአብሔር በር ያንኳኳል። ነቃ ብሎ መክፈት የኛ ስራ ነው። እግዚአብሔር ይገባል አይገባል? ይገባል። ገብቶ ከኛ ጋር ምን ያደርጋል? እራት ይበላል። እራቱ ምን አይነት ነው? ቆሎ፣ ቂጣ፣ ክትፎም ቁርጥ ሊሆን ይችላል። እግዚአብሔር ከአንተ ጋር እራት እበላለሁ ማለት እንደው ታውቃላችሁ። እራትህን እባርክልሃለሁ፣ እንቅልፍህን እባርክልሃለሁ፣ ለቅልህ እንድተኛ አደርግሃለሁ። ምክንያቱም ምዕመናን ለስላሳ አንሶላ ለእንቅልፍ ዋስትና ነው? ንገሩኝስ። ምቹ ፍራሽ ለእንቅልፍ ዋስትና ነው? ውድ አልጋ ለእንቅልፍ ማረጋገጫ ነው? ሙቅ ብርድ ልብስ ለእንቅልፍ ማረጋገጫ ነው? የተዋበ ያጌጠ የተቆጠቆጠ ምኝታ ቤት፣ ውብ መጋረጃ ያለው ሽቶ የተረጨበት ወለሉ የሚያምር ምኝታ ቤት ለእንቅልፍ ማረጋገጫ ነው? አይደለም። እንቅልፍ የሚተኛው ብርድ ልብስ አንሶላ አይደለም፣ ይሄ ነው የሚተኛው። ይታያችኋል። እንቅልፍ የሚተኛው ማነው? ይሄ ነው። ከዚህ በታች ያለውማ መጋዘን ነው። ተው ሆድቆ መጋዘን የበላች ማንተ ለምሳሌ ራስህ በሉ በምን ይገባል? ባፋችሁ ይገባል አይደል? የት ነው የሚከማችሁ? አሁን ማታ አናችሁ በልታችሁ እያቃሰታችሁ አይታችሁ እናንተ በልታችሁ መጋዘኑ ቆልፋችኋል። መጋዘኑ እኮ የሌሊት ስራ ላይ ነው አይደል? ማታ 3 ሰዓት ተኝታችሁ 8 ሰዓት ስትናቁ ያ ሞልቶ የነበረ እኮ ምን ሆኖ ታገኙታላችሁ? ፋብሪካው ስራ ላይ ነበር፣ እናንተ ተኝታችሁ። ወፍጮ ቤቱ ተከፍቶ ጨጓራ እየፈጨ ነበር፣ ህዋሳት ስራ ላይ ነበር። እንዴት አይነት ድንቅ አምላክ መሰላችሁን እናመልከው። እኛ ተኝተን የእኛን ስራ የሚሰራ አይገርማችሁም? እኛ ተኝተን እኛ እኮ በልተናል አይደለ? ቁርጡን በልታችሁ ክትፎውን፣ ጥብሱን ሁሉ አከማሻችሁ አግበስብሳችሁ አስገብታችሁ እየጨነቃችሁ ትንሽ እንቅልፍ እንዲወስዳችሁ ብቻ እኮ ነው የሚያስፈልገው። እንቅልፍ ሲወስዳችሁ እግዚአብሔር ስራ ላይ ነው አይደለም? አሜን። በስራ ላይ ነው። ያን ይፈጨዋል፣ ያስተካክለዋል። ስለዚህ አንፍራ፣ አንጨነቅ፣
እናንተኛ ጋር ስለሆነ እርሱን አንድ ጊዜ በሉትና እንጨርስ። እርሱን የትምህርቱ ርዕስ ምን ነበር? ድገሙት። የማርቆስ ወንጌል ምዕራፍ 5 ቁጥር 36 ላይ ነው ያለው። ሙሉ ሐሳቡ ከቁጥር 21 ጀምሮ ነው ያለው። ቤታችሁ ገብታችሁ አንዩ። ሁልጊዜ እናገራለሁ። ማታ ማታ እንደው እንቅልፍ እምቢ አለኝ ስገላበጥ አደርኩኝ። የእንቅልፍ ኪኒን ልውጥ ነው። ሳይካትሪስት ጋር ልሄድ ነው። ሳይካትሪስቱ ራሱ አንተን አማክሮ ራሱ ቁጭ ብሎ ሲቃኝ ነው የሚያገኛል። እሱ ችግር ላይ ነው። አንዳንድ ጠንቋይ ቤት እኮ ሰዎች ሲሄዱ ጠንቋዩ እናንተን አስተናግዶ እሱ ራሱ ሻል ያለ ጠንቋይ ፍለጋ ሄደል ይገኛል። ያለ ጠባይ ቢሆን እናንተን ያከማች ዶክተር እኮ በሌላ ቀን ደግሞ ሻል ያለ ዶክተር ፈልጎ ዶክተር ዝጋው ሞኛል። ዶክተሩ ራሱ እኮ ነው። ለዶክተሩ ዶክተር ያስፈልገዋል። ለጠንቋዩ ጠንቋይ አለበት። አያችሁ። ለእኛ ግን በእግዚአብሔር ግን እግዚአብሔር አለበት። የመጨረሻ ውሳኔ ሰጭ ማን ነው? እግዚአብሔር። ስለዚህ መፍራት መጨነቅ አይገባም። ህይወትን የሚመራ ማን ነው? እግዚአብሔር። ተረጋግታችሁ ኑሩ። ግን እግዚአብሔር ወደ እናንተ እንዲመጣ በራችሁን ክፈቱ፣ ሱቃችሁን ክፈቱ፣ ቢሮአችሁን ክፈቱ። ቢሮ ያላችሁ ሰዎች ባለ ጉዳይ አታንገላቱ። ዶክተሮቹ በሽተኛ አታንገላቱ። ነጋዴዎቹ ሸማች አታንገላቱ። ፖሊሶቹ ሌባ አታንገላቱ። ባለትዳሮቹ ወንዶቹ ሚስቶቻቸውን ውደዷቸው፣ ሚስቶች ባሎቻቸውን ውደዷቸው። እንደዚህ ሲሆን ወደ ቤታችሁ ማን ይመጣል? እግዚአብሔር ነው። አብርሃምና ሳራ ቤት የገባው እኮ እግዚአብሔር አብርሃምና ሳራ ጌታዬ እመቤቴ ሲባሉ ባሉ አፈር ገደል ግቢ ብላ ተሽነ እግዚአብሔር እሱ ይቀራል። ምን ይሰራል? የሚጨቃጨቁ ባልና ሚስቶች ቤት እግዚአብሔር ይመጣል? አይመጣም። ደግሞ ሰይጣን ከበሮ ቆሞ ይባላል። ባልና ሚስት ተጣልተው አንዱ ሰይጣን እንግባለው አሉ። ቆይ ግድ የለም ምን ቸገረ? እነሱ ይጠሩ ነው የለም ማለት በኋላ ሰውዬው አንቺ ሰይጣን አታምጪ አሁን እንግባ እንግዲህ ወይስታን ይባል ተጨቃጨቀ። ትዳር ውስጥ እግዚአብሔር አይነት የምትነታረፉ ባልና ሚስቶች ራሳችሁን ብቻ ሰው ፈላዶት ታጡታላችሁ። ደግማችሁ እግዚአብሔርን አመስግኑ። አንድ ጨምሩበት። ለመምህራችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን።